ሰዎች አንተን ዝቅ አድርገው ለመመልከትና ለማሳነስ የሚሞክሩት ያንተ ደካማ መሆን ፈልገው ሳይሆን የአንተ መራመድና ጥንካሬ ስላስፈራቸው ነው። ውድና የተከበራቸው የክራብ ሰዎች፣ ዛሬም እናንተን ይጠቅማል ብዬ ያሰብኩትን ንባብ ይዤላችሁ ብቅ ብያለሁ። አብራችሁኝ ቆዩ። የማንነትህ ዋጋ በሰዎች እጅ አይደለም። በህይወት መንገድ ላይ ስትጓዝ ብዙ አይነት ሰዎች ያጋጥሙሃል። አንዳንዶቹ ጥንካሬ ሲሆኑህ፣ አብዛኞቹ ግን ያንተን ማንነትና የራስህን አመለካከት ወይም ሰልፍ ኢሜጅ ለማበላሸት የማይፈነቅሉት ድንጋይ የለም። ጣታቸውን ወደ አንተ ይቀስራሉ። በምኞትም ይሁን በንግግር ውድቀትህን ይናፍቃሉ። ዋጋ እንደሌለህ አድርገው ሊያሳምኑህ ሌሊትና ቀን ይለፋሉ። ነገር ግን አንድ ትልቅ እውነት ሁልጊዜ በልብህ ልታኖር ይገባል። የአንተ እውነተኛ ዋጋ የሚወሰነው በሰዎች አስተያየትና ትችት ሳይሆን በውስጥህ ባለው ጥንካሬና ፈጣሪ በሰጠህ ልዩ ማንነት ብቻ ነው። ከተቺዎች ጩኸት ጀርባ ያለው እውነት። ይህንን ምስል በደንብ ተመልከተው። እነዚያ ሁሉ ሰዎች በአንድ ላይ ተሰብስበው በአንተ ላይ ጣታቸውን ቢቀስሩም ያንተን መውደቅ እየተመኙ ቢጮሁም፣ አንተ ግን ፊትህን ወደ ፊት አድርገህ ወደ ጽኑ መሬት እየተራመድክ ነው። ሰዎች አንተን ዝቅ አድርገው ለመመልከትና ለማሳነስ የሚሞክሩት ያንተ ደካማ መሆን ፈልገው ሳይሆን ያንተ መራመድና ጥንካሬ ስላስፈራቸው ነው። ያንተን የውስጥ ብርሃን ማጥፋት የሚፈልጉት የራሳቸውን ጨለማ መሸፈኛ ስላጡ ነው። ስለዚህ የእነርሱ አሉታዊ ንግግርና ትችት ያንተን እውነተኛ ማንነት በፍጹም አይገልጽም። አንተ በማንኛውም ሁኔታ ውስጥ ውድ ነህ። ሰዎች ሊረዱህ የማይችሉትን ትልቅ ዋጋ በውስጥህ ይዘሃል። ውድቀት፣ ስህተት ወይም የሰዎች ጥላቻ ያንን ዋጋህን ሊቀንሰው በፍጹም አይችልም። ወርቅ በጭቃ ውስጥ ቢወድቅም ወርቅነቱ እንደማይቀየር ሁሉ አንተም በሰዎች ስም ማጥፋትና ትችት ውስጥ ብታልፍም እሴትህ በፍጹም አይቀንስም። ሀሳብህን በራስህ ላይ አድርግ። የሰዎችን ጣት መጠቆምና ወሬ ወደ ኋላ ትተህ ትኩረትህን በግቦችህና በውስጥ ሰላምህ ላይ ብቻ አድርግ። መራመድህን አታቁም። ምንም ያህል ቢጮሁ፣ ምንም ያህል መንገድህን ሊያጠቡት ቢሞክሩ፣ አንተ ግን ወደፊት መራመድህንና ራስህን መገንባትህን ቀጥል። ዋጋህን እወቅ። ማንም ሰው ወጥቶ ዋጋ እንዲሰጥህ አትጠብቅ። አንተ ውድ መሆንህን መጀመሪያ ራስህ አምነህ ተቀበል። በመጨረሻም ይህንን አስታውስ፣ አንተ የተፈጠርከው ለታላቅ ዓላማ ነው። የሰዎች ጩኸትና አሉታዊ አስተያየት ጉዞህን እንዳደናቅፈው በፍጹም አትፍቀድ። ፊትህን ወደ ብርሃኑ አዙር። ትከሻህን ቀና አድርግ። በራስ መተማመንህን ሰብሰብ አድርግና ወደ ስኬትህ መራመድህን ቀጥል። በህይወት ጉዞ ላይ ብዙ ሰዎችን ታገኛለህ። አብረውህ ይስቃሉ፣ አብረውህ ይጓዛሉ። አንዳንዶቹም እስከ መጨረሻው ካንተ ጋር የሚሆኑ ይመስላሉ። ነገር ግን ማዕበሉ ሲበረታ፣ ጨለማው ሲያጠላ እና ዓለም ፊቷን ስታዞርብህ የምታገኘው አንድ እውነተኛ ሰው ብቻ ነው። እሱም በምስሉ ላይ እንደምታየው በመስታወት ውስጥ ወደ አንተ ትኩር ብሎ የሚመለከተው ማንነትህን ብቻ ነው። አዎ፣ በመጨረሻም ካንተ ጋር የሚቀረው አንተ ራስህ ብቻ ነህ። የውስጥ አንበሳህን ቀስቅሰው። አንተና ራስህ በህይወት ውስጥ ትልቁንና ታማኙን አጋርህን
ከመፈለግ ወደ ሌላ ቦታ አትመልከት። መስታወቱ ፊት ለፊት ቆም። እዚያ ውስጥ የምታየው ሰው ላንተ ሲል ስንት መከራን ያለፈ፣ ስንት ውድቀትን ተቋቁሞ ዛሬ ላይ የደረሰ ጀግና ነው። ሰዎች ሊጠሉህ ይችላሉ፣ ሊተውህ ይችላሉ። አልፎ ተርፎም ካንተ የተሻለ ሲያገኙ ሊረሱህ ይችላሉ። ይህ የዓለም ተፈጥሮ ነው። በዚህ መበሳጨት የለብህም። ዋናው ቁም ነገር ግን አንተ ራስህን ጥለኸዋል ወይ የሚለው ነው። ብዙ ጊዜ በሰው ተስፋ እንቆርጣለን፣ በሰው እንጎዳለን። ነገር ግን ትልቁ ስህተታችን ራሳችንን ችለን መቆም እንደምንችል መርሳታችን ነው። በመስታወቱ ውስጥ ያለው አንበሳ እጅህን ሊይዝህ ዝግጁ ነው። እሱ ያምናል። እሱ ጥንካሬህ ነው። እሱ ማንም የሌለህ ቀን አብሮህ የሚያለቅስና መልሶ እጅህን ይዞ የሚያስነሳህ እውነተኛ ወዳጅህ ነው። ሕይወትህን የምትቀይረው አንተ ነህ። እርዳታን ከማንም አትጠብቅ። ማንም መጥቶ ሕይወትህን በተአምር አይቀይረውም። ላንተ ብሎ የሚለፋ፣ ላንተ ብሎ የሚጥር፣ ካንተ በላይ ለስኬትህ የሚጨነቅ አንድም ሰው የለም። ያለህ ምርጫ ከራስህ ጋር መታረቅ፣ በራስህ መተማመንና የውስጥህን አንበሳ ማንቃት ብቻ ነው። ከዓለም ጋር ከመስማማትህ በፊት ከራስህ ጋር ስምምነት ላይ ረፍ። ራስህን ካከበርከው፣ ራስህን ካመንክበት፣ ዓለምም አንተን ማክበርና ማመን ከጀመረ ከመጀመር ውጭ ሌላ አማራጭ አይኖራትም። መውደቅህ አይቀሬ ነው፣ ግን ውድቀትህ ታሪክህ የሚቆምበት ሳይሆን ይበልጥ ጠንክረህ የምትነሳበት መነሻ ይሆንህ። በሰው ትከሻ ላይ ተደግፈህ ከምትኖር በራስህ እግርህ ቆመህ ውድቀትን ብትጋፈጠው ይሻላል። ምክንያቱም በራስህ ስትቆም የምታገኘው ክብርና ጥንካሬ ዘላለማዊ ነው። ዛሬ ራስህን ጠይቅ፣ እስካሁን ለራሴ ምን አደረኩለት? ከዛሬ ጀምሮ ለራስህ ታማኝ ሁን። ለራስህ ያለህን ክብር ከፍ አድርግ። ማንም ባያምንህም እንኳ አንተ በራስህ ላይ ያለህ እምነት ፍጹም አይናወጥም። አስታውስ፣ በመጨረሻው መስመር ላይ ሕይወትህን አሸንፈህ የምትቆመው አንተና ያ በመስታወት ውስጥ የምታየው ብርቱ ማንነትህ ብቻ ናቸው። እጅ ለእጅ ተያያዙና ወደ ስኬታችሁ ጉዞውን ጀምሩ። ውድና የተከበራችሁ የቻናሌ ሰዎች ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። በሌላ በሚጠቅም ቪዲዮ እስከምንገናኝ ፊያማኒላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።